ዮ ጋይስ በተሳካ ሁኔታ ሶስተኛ እቃችንንም አዘናል ማለት ነው። ሃይ ጋይስ እንዴት ናችሁ? ብዙዎቻችን ዌልካም ዴይ ለመጠቀም ስንል ብዙ አካውንት እየከፈትን ስንሞክር ኦርደር አንሰክሰስፉል እያለን ያስቸግረናል። ዛሬ ግን ኦርደር አንሰክሰስፉል ሲያለን አካውንት ክሬት አድርገን ዌልካም ዴይ ተጠቅመን እቃ እንዴት እንደምናሳያችኋለሁ ማለት ነው። ወደ ቪዲዮ እንሂድ። ሰብስክራይብ እና ላይክ ማድረግ እኔን ያበረታተኛልና ማድረግ እንዳትረሱ ማለት ነው። እሺ ጋይስ ዌልካም ዴይ ለመጠቀም ግዴታ የሚያስፈልገን በብሮዘር ነው የምናዘው። በፒሲም በስልክም እንችላለን፣ ግን በስልክ ሲሆን ቪፒኤን ማብራት አለብን። በፒሲ ሲሆን ግን ቪፒኤን ባናበራም ችግር የለውም። በስልካችን የምናዝ ከሆነ 3 ነጠብጣብ ከዳር ነክተን ጎስት የምትላለች። በፒሲ ሲሆን ግን እታች ነው። አሁን ክሊክ አድርገን እሷን እንዴት ሼው ጋይስ የጎስት ኢንተርፌስ ይመስላል። እንደምታዩ ጎስት ነው የሚለው። ከላይ አሊ ኤክስፕረስ ብለን ሰርች እናደርጋለን። አሊ ኤክስፕረስ መጥቶና አንዲ ክሊክ እናደርጋታለን። እሷን መጀመሪያ ያለችውን ክሊክ እናደርጋታለን። እሺ ጋይስ ይኸው ወደ አሊ ኤክስፕረስ አስገብቶናል ማለት ነው። አሊ ኤክስፕረስ ኢንተርፌስ ይመስላል። ይሁን እቃዎቹ ምናምን አሉ። ከዛ ከላይ እንሄድና እቺ ሰው ምልክት ያለው እሷን አንዴ ክሊክ እናደርጋለን። ነው እኛ መግባት ያለብን በጉግል ስለሆነ ጉግልን ክሊክ እናደርጋለን። ያው ወደ ጉግል አስገብቶናል። እኔ በስልክ የከፈትኩት ኢሜል ስላለ ነው። ግን ከዚህ በፊት አሁን የምናስገባው ከዚህ በፊት አሊኤክስፕረስ ላይ ሳይን አፕ ያላደረግነው ኢሜል መሆን አለበት። ከፈለጋችሁ እናንተ ከስር ክሬት አካውንት ብላችሁ ክሬት ማድረግ ትችላላችሁ ማለት ነው። እኔ ግን በስልክ የከፈትኩት ሌላ ኢሜል ስላለ እሱን አስገባበታለሁ። እሺ ጋይስ ኢሜይሌን አስገብቻለሁ። አሁን ደግሞ ፓስወርዱን አስገባለታለሁ ማለት ነው። ፓስወርዱን አስገብቼለታለሁ። ከዛው አሊኤክስፕረስ ይሄን አካውንት ተቀብሎታል ማለት ነው። ስለዚህ ከካንሰል አጠገብ ያለችውን አንዴ እሷን ክሊክ እናደርጋታለን ማለት ነው። እሺ ጋይስ ይኸው በተሳካ ሁኔታ አካውንቱን ክሬት አድርገናል ማለት ነው። አሁን ደግሞ አካውንት ክሬት ስላደረግን ብቻ እቃ ማዘዝ አይችልም። ፔመንት የምንከፍልበትንም መቀየር አለብን ማለት ነው። ፔመንቱን ስንከፍል ደግሞ ትርፍ እንዳይቆርጥም ከላይ ኢትዮጵያ ባንዲራ ያለበትን ነውና ወረታች ወርደን ቲቪ ሚሊዮን ኢትዮጵያ ብር ሚሊዮን ወረ ዩኤስዲ እንቀይረዋለን ማለት ነው። ይሄ የሚጠቅመን ስንከፍል አሁን ቡሶ ላይውን ስንከፍለውን ይቆርጥብናል 13 ሳንቲም ምናምን፣ እሱ እንዳይቆርጥብን ያደርግልናል። በኢትዮጵያ ብር ሲሆን ይቆርጣል። እና ጋይስ አሁን እኔ የማዘው 3 እቃ ነው ማለት ነው። አሳየችሁልኝ። 3ቱንም ዞን የመጀመሪያውን ማዘው ኤርፎን ነው ማለት ነው። እሺ ጋይስ እቹት ማዛት ኤርፎን እሷን አንዴ ክሊክ አደርጋታለሁ ማለት ነው። እቹት እና 55 ሰው ነው የገዛት 21 ሰው ሪቪው አድርጎታል ማለት ነው። እስቲ ሰው እና መጀመሪያ ፍሪ ሺፒንግ መሆኑን ማየት አለብን። ፍሪ ሺፒንግ ሆነ ፍሪ ሺፒንግ ነው። እዛ ወርታችን ነውና ሰው ሪቪው የሰጠውን ነው ያለን። ከኢትዮጵያ ጋር ማንም የገዛው ሰው የለም። እና ፎቶዎቹና እንደዚህ አይታችሁ መግዛት አለባችሁ። ዞኒ የምታዩት 5 ስታር ነው የሰጠው ሰውየው። እና ፎቶውን እንደያቀያራችሁ ታያላችሁ ማለት ነው። እነዚህ ለሰው ገዝተታል። ይሄ ሙሉ የሰጠው 5 ስታር ነው እስካሁን የተሰጠው። 5 ስታር ማለት በጣም አሪፍ ነው ማለት ነው። አሪፍ ትችላላችሁ። እና ከለርም አለው፣ በጥቁር አለው፣ በሮዝ ከለር አለው፣ በሰማያዊም አለው። እና ከረርም አማራጭ አለው ማለት ነው። እና እናንተ የምትፈልጉትን ከረር መምረጥ ትችላላችሁ። እኔው ማዘዝ የምፈልገው ሆኔ በጥቁሩ ነው፣ ግን ያው ብዙ የሚያዘው በነጩ ነው። በነጩ ነው ብዙ የሚያዘው፣ እኔ ግን በጥቁሩ ነው ማዘው። ከዛ ሪቪው በጣም አሪፍ ነው ሪቪው። ስለዚህ ጥቁሩን ክሊክ አድርግና ባይ ነው የሚለውን አንዴ ክሊክ አድርገዋለሁ። ክሊክ አረኮት
ማለት ነው። ኤርፎኑ ያውና በጥቁሩ ነው። እዚህ ጋር ደግሞ ዶላር ይነግረናል። እዚህ ጋር ደግሞ ሺፒንጉን አሁን እዚህ ፍሪ ነው የሚለው ሺፒንጉ። ስለዚህ አሁን አድሬስ አሞላል ላሳያችሁ። አድሬሳችንን በጣም ብዙ አድሬስ ነው የሚከብደው የሚሸወዱ ብዙ አድሬስ ሞላ ነው። እኔ ደግሞ እስቲ አሁን ዛሬ አድሬሱ አሞላሉ ማሳያችሁ። እሺ ጋይስ ይኸው መጥቶልናል ማለት ነው። እዚህ ጋር ስማችን ነው የምናስገባው። በመጀመሪያ ግን ከላይ ኢትዮጵያ መሆኗን ማረጋገጥ አለብን። ኢትዮጵያ መሆኗን ካረጋገጥን በኋላ እዚህ ጋር ስማችን እናስገባለን። እዚህ ጋር ስልክ ቁጥራችንን ነው የምናስገባው። ከስር ደግሞ እዚህ ጋር አሁን ያለሁበት አሁን ድሬዳዋ ስለሆነ ድሬዳዋ ትሉና አሁን በብዛት አዲስ አበባ ብዙ ፖስታ ነው ያለው። አሁን ለምሳሌ አዲስ አበባ ትሉና ስፔስ አድርጋችሁ ቦሌ ትላላችሁ። እናንተ የሚቀርባችሁ የቦሌ ፖስታ ቤት ከሆነ ቦሌ ትላላችሁ። እዚህ ኦፕሽናል ነው ባናስገባም ችግር የለውም። እዚህ ጋር አዲስ አበባ ካላችሁ አዲስ አበባ ትላላችሁ። ክልል ከተማችሁ ነው የምታስቀምጡት። እዚህ ጋር ደግሞ ሲታችሁን ይሄ ደግሞ ዚፕ ኮድ ነው የምታስገቡት። አሁን አዲስ አበባ 1000 ነው። ዚፕ ኮዳችሁ ማታውቁ ከሆነ 00 ብላችሁ ማስገባት ትችላላችሁ ማለት ነው። ጋይስ ይኸው በተሳካ ሁኔታ ሺፒንግ አድሬሳችን ሞልተናል። እዚህ ጋር ስሜን አስገብቻለሁ። እዚህ ጋር ስልክ ቁጥሬን፣ እዚህ ጋር ደግሞ ያለሁበትን ከተማ አሁን ድሬዳዋ ስለሆንኩ ነው ድሬዳዋ አንድ ፖስታ ነው ያለው። እዚህም ሲቲ ላይ ዚፕ ኮድ ደግሞ ድሬዳዋ 3000 ነው። 3000 ብያለሁ ድሬዳዋ። ከዛ በቺኛው ክሊክ እናደርጋትና እኔ ስላደረኩ ነው ክሊክ እናደርጋትና በቀይ ምልክቱን ነካን ሺፒንግ አድሬሱን በተሳካ ሁኔታ ሞልተናል ማለት ነው። አሁን ደግሞ ዋናው ነገር እዚህ ጋር ነው ማለት ነው ጋይስ፣ በደንብ ተከታተሉ። አሁን እዚህ ጋር ምንከፍለው ብዙዎቻችን ምንከፍለው በኖርማል ካርድ ነው፣ ግን መክፈል ያለብን በኖርማል ካርድ ሳይሆን መክፈል ያለብን በእኛ እንደዚህ ስንከፍል ኦርዲናንስ ሰክሰስኛ መክፈል ያለብን በጉግል ፔ ነው። በጉግል ፔ ደግሞ እንዴት እንደምንከፍል ያሳያችኋለሁ። ካርዳችንም እንዴት እንደምናገናኘው በጉግል ፔ ስንከፍል ጥቅሙ ጉግል ቀጥታ ገንዘቡን ነው እንጂ የሚልክላችሁ የካርዳችንን ዲቴል ምናምን አይሰጣችሁም። ለዛ ነው አያውቁት። አሁን እንደዚህ እያደረጋችሁ ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። ከጉግል ጋር እንዴት እንደምናገናኝ ላሳያችሁ። እዚህ ጋር የካርዳችንን ቁጥር ነው የምናስገባው። ወር 16 ቁጥር ነው እና አሁን የበፊት ማስተርካርድ ስለምጠቀም ነው። ከስር ደግሞ ኤክስፓየር ዴቱን ነው የምናስገባው። እዚህ ጋር ደግሞ ሲቪቪውን ከስር ደግሞ እዚህ ጋር ደግሞ እናስገባው ስሙን ነው። ካርዱ ላይ አሁን አለ በቤት ላይ እስከነ አያታችን ስም ይሰጣናል አይደለ? ቬሪፋይ ባደረግንበት እዛ ላይ ያለውን በቤታችን ማስተርካርድ ላይ በቤታችን ላይ ቬሪፋይ ያደረግንበትን ስም እናስገባዋለን። እዚህ ጋር ያለንበትን አድሬስ ነው የምንሞላው። አሁን እዚህ ፖስታ ላይ አሁን አዲስ አበባ ከሆናችሁ 1000 ማለት ትችላላችሁ። ድሬዳዋ ከሆናችሁ 3000። ዚፕ ኮድ ጉግል ላይ ከፈለጋችሁ አለላችሁ። ጉግል ላይ ሰርች ብታደርጉ ኢትዮጵያ ዚፕ ኮድ ብትሉ ያመጣላችኋል የፈለጋችሁትን። እሺ ጋይስ የኔ ካርድ ዲቴል አስገብቻለሁ። ከዚህ ቪዲዮ በኋላ ካርዱን ስለደለትኩት ብታዩትም ችግር የለውም። ከዛ ከታች ሴቭ ካርድ የሚላል እሱ ክሊክ እናደርገዋለን። እሺ ጋይስ ይኸው ካርዳችንን ሴቭ አድርግቶታል ማለት ነው። ከዛ ፔ የምትለውን ነካታለን። ከዛ ወደ መክፈል እንትን ይለ ሎድ ያደርጋል። ኦኬ የኔ ካርድ ሲቪቪውን በደንብ አላስገባው መሰለኝ፣ ለዛ ነው እናንተ ላይ እንደዚህ አይልም። ካለም ሲቪቪውን ነው የምታስገቡት። እዚህ ጋር አስገባን በኋላ ቬሪፋይ የሚለውን አንድ ክሊክ እናደርጋለን። ከዛ እቺን አንድ ክሊክ እናደርጋትና እሷን ሰማያዊ ከስራ ያለው እሱ ክሊክ እናደርጋለን። ከዛ ሎድ ያደርግና ከፍልናል ማለት ነው። ትንሽ እንጠብቀው። ሺዮ ጋይስ በተሳካ ሁኔታ የመጀመሪያ እቃችንን አዘናል ማለት ነው። ከዛ ወራዝም ነው ሆም ይሏል ካጠገቡ እሱን አንዴ ክሊክ እናደርገዋለን። ከዛ ከላይ የሰው ምልክት ያለውን አንዴ ክሊክ እናደርግና ማይ ኦርደር የሚል አለ እሷን አንዴ ክሊክ እናደርጋታለን። ይሄው ጋይስ የመጀመሪያ እቃችን ይሄው በተሳካ ሁኔታ ታዘሉ ማለት ነው። አሁን ደግሞ ሁለተኛውን እቃ እናዛለን።
እሺ ጋይስ በሁለተኛነት ደግሞ የምናዘው እቺ የምታዩትን ጫማ ነው። ከዛ ባይናው ሪቪው ነገር ማየት እንዳረሱ። ከዛ አዲስ አሞላ አሳይቻችኋለሁ ማለት ነው። ቪዲዮ መቆራረጦ ለማሳጠር ነው። እሺ ጋይስ ያው አዲሳችን ሞልተን ስለዚህ ጉግል ፔ የሚለውን አንዴ ክሊክ አደረገዋለሁ። ካርድ እንዴት እንደሚገናኝ አሳይቻችኋለሁ ማለት ነው። ካገናኝም በኋላ ያው ፔ የሚለውን አንዴ ክሊክ እናደርገዋለን። ምድረው ከእንትኑ ችግር መሰለኝ ከጉግል ፔ መሰለኝ። አሁንም ሲቪዥን እናስገባለን። ሲቪ ያስገብተናል። ከዛ ቬሪፋይ የሚለውን ክሊክ እናደርገዋለን። እዛ አሁን ስንት ብሎታል ማለት ነው። እሺን ክሊክ አድርገን ኮንቲኒው እንለዋለን። ሁለተኛ እቃችን ደግሞ ሎድ እያደረገው ነው። ኦኬ ወደ ኢሜል ኮድ ሊልክ መሰለኝ። ኮዱን አስገባና ሾው ጋይስ ኮዱን አስገብቼዋለሁ። ከስር በቢጫ ያለችውን ክሊክ እናደርጋለን። ጋይስ ሁለተኛ እቃችንን ድጋሚ ያዘናል ማለት ነው። ዲፎርም ወረሚለው ገብተን የማይወርድ ነክተን እንውስድ። ይኸው በተሳካ ሁኔታ ጫማችን ታዘዋል። አሁን ደግሞ ሶስተኛውን እቃ እናዛለን ማለት ነው። በሶስተኛነት ደግሞ የምናዘው እቺ የምታዩትን ማይክ ነው ማለት ነው። ፍሪ ሺፒንግ መሆኑን ካየን በኋላ ባይናው እሷን ክሊክ እናደርጋለን። እዛ ሺፒንግ አድሬስ እኔ ስለሞላው ነው እና ከጉግል ፔ ጋርም አገናኝቼዋለሁ ቀድሜ። እዚህ ዝም ብለን ጉግል ፔ የምትለውን ክሊክ አድርገን ከፍላለን ማለት ነው። ቪዲዮ ግልጽ እንደሆነላችሁ አልጠራጠርም። እና ለማይክ ጥራቱ ደግሞ ስለወረደ ይቅርታ። እኔ የምጠቀመው K9 የሚለው ማይክ ነው እና በጣም ድምፁ የወረደ ማይክ ነው። እሱም በፍጹም እንዳገዙት ነው የምላችሁ። እና እቺን እስቲ እንደዚህ በቃ ከተቀረጠም ተቀረጠ ነው። እጃችን ላይ ከገባም ገባ ነው፣ አይታወቅም። የጉምሩክ ነገር እንደቃችሁ ነው። አሁን ማይክ ሳይዝ ሪስክ አለው። ናስቲ ሎድ እያደረገ ነው። ከቻላችሁ ማይክ ከዚህ ሀገር ብገዙ ጸዴ ነው፣ አትዘዙ። እሺ ሎድ እያደረገ ነው። ይኸው ጋይስ በተሳካ ሁኔታ ሶስተኛ እቃችንንም አዘናል ማለት ነው። እንዳለ የምታዩት 3 እቃዎች በዌልካም ዴል ነው ማለት ነው የታዘዙት። እዛ ማይ ኦርደር የሚለውን ክሊክ አድርገን እናያለን። እና ጋይስ 3 እቃዎች ሲመጡ አንቦክሲንግ ቪዲዮ ሰራላችሁ ማለት ነው። ከፖስታ ቤት እንዴት እንደምንቀበል ሬዲዮ ፖስታ ቤት እንዴት እንደምንቀበልና ሰራላችሁ። ማይኩንም አዘናል ማለት ነው። ለማይኩ ደግሞ ለብቻው ሪቪው ሰራላችሁ ካልተቀረጠ ከመጣ። እና ጋይስ በጣም የተለፋበት ቪዲዮ ስለሆነ ሰብስክራይብ እና ላይክ ማድረግ እኔን ያበረታተኛልና ማድረግ እንዳረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ።